ረስተልን እንዴት ናቸው? ከዚህ በፊት እንደጀመርኩት በተለይ ደግሞ ከመሪነት ወይም ደግሞ ከአመራር ዙሪያ የተለያዩ ሀሳቦች ያነሳው ነበርኩ። ዛሬም የመሪነት አካልም ደግሞ የአመራር ወይም ደግሞ የሊደርሺፕ አካል የሆነውን የአመራሮች ኳሊቲ የሆነው አንዱ እሺ መጥቻለሁ። እስከ መጨረሻ ከኔ ጋር እንድትቆዩ ተስፋ አደርጋለሁ። የዛሬውን ደግሞ ዛሬ ይዤ የመጣሁት አንዱ የአመራር ኳሊቲ የሆነ ታማኝነት ወይም ደግሞ በእንግሊዝኛ ኢንተግሪቲ የሚል ይዤ መጥቻለሁ። እስኪ ምን ማለት ነው ታማኝነት ማለት ምን ማለት ነው? ወይም ደግሞ what is integrity በተለይ ደግሞ ከመሪነት ጋር አያይዘን ስናይ ትርጉሙ ምንድን ነው? ምን ማለት ነው የሚል ሀሳብ አብረን ለማየት እንሞክራለን። ታማኝነት ከአመራር ኳሊቲ አንዱ ነው። ብዙ የአመራር ኳሊቲዎች ወይም ደግሞ የአመራር ባህሪያቶች አሉ። ከነሱ አንዱ ታማኝነት ነው። ትርጉሙ ደግሞ ታማኝነት በመሪው በቃሉ በድርጊቱ እና በውሳኔ እውነተኛ ቀጥተኛና የስነ ምግባር መሪዎችን ያመለክታል የሚል ሀሳብ ነው ትርጉሙ ባጭሩ። የመሪ ታማኝነት ማለት እውነትን ይናገራል። ታማኝ የሆነ መሪ እውነቱን ይናገራል። ይህንን ስንል ከሁኔታ ጋር ለመሄድ ወይም ደግሞ ሁኔታውን አይቶ እውነቱን ሳያዛባ እውነቱን ይዞ የሚንቀሳቀስ ነው ማለት ነው። ቃሉን ይጠብቃል። they walk what they talk የተናገሩትን ይጠብቃሉ ደግሞ ወደ ተግባር ይቀይራሉ። ታማኝ መሪዎች ማለት ነው። ፍትሃዊ ውሳኔውን ይሰጣሉ። ውሳኔውን በተለያየ መንገድ ሳያዛቡት ፍትሃዊ ውሳኔ ወይም ደግሞ ትክክለኛ ውሳኔውን ይሰጣሉ። በሚታይበትም ሆነ በማይታይ ቦታ ተግባራቸው አንድ ነው። የተለያዩ ተግባር አይኖራቸውም። አጀንዳችን ይህንን ይመስላል። ቀጣይ ደግሞ የታማኝነት ጥቅም ወይም ደግሞ ፋይዳ የሚል ሀሳብ የጋራ እናደርጋለን። እስከዛ ደህና ሰንብቱ። ስለሰማችሁኝ ወይም ደግሞ ስላዳመጣችሁኝ በጣም አመሰግናለሁ። ቴንኪዩ